ዓላማ አላቸው። መስዋዕትነት የሚከፍሉለት ዓላማ አላቸው። ካለ ጊዜ ስለመጠቀም ሁሉ አትጨነቅ። ዓላማዬን አሮጣለሁ ትላለህ። ከዓላማ በተረፈ ጊዜ ብትዝናናም እኮ ችግር የለውም። ኤሎን ኪፕቾጌ የሚባል የኬንያ ማራቶኒስት ምን ይላል መሰለህ? ፕሮግራም ያላቸው ሰዎች እስር ቤት ውስጥ ነን ብለው ሊያስቡ ይችላሉ። በፕሮግራም ለሚጠቀሙ ሰዎች ፕሮግራም እኮ እስር ቤት ነው ያስራሃል ሊሉ ይችላሉ። አይደለም። ፕሮግራም ሲኖርህ ነፃነት ነው የሚሰጥህ። ምክንያቱም ስትዝናና ራሱ ከልብ ነው የምትዝናና። ስራዬን ሰርቻለሁ፣ አንብቤያለሁ፣ የሚጠበቅብኝ ልዝናና ብለህ ነፃ ሆነህ ትዝናናለህ። አንዳንዴ አይተህ ከሆነ ስትዝናና አይጨንቅህም። አንዳንዴ ወይኔ ያን ስራ ሳልጨርሰው እንዲሳራ ትላለህ። ብዙ የቤት ስራ አስቀምጠህ ነው የምትዝናናው። አይምሮህም አያርፍም። ምን ይላል መሰለህ? እንደው ነፃነት ያለው ሰው ማለት ጊዜውን የሚጠቀም፣ ግን ጊዜውን የማይጠቀም ሰው ማለት የስሜቱ ባሪያ። ምክንያቱም እረፍ ሲለው ያርፋል። ፊልም ይኸው ሲል ፊልም ያያል። ቲክቶኩን ተጠቀም፣ ሶሻል ሚዲያውን ክፈት፣ ስልክህን እንዲያርግ፣ ቲቪውን ክፈት፣ የሆነ ነገር አርግ ሲለው ስሜቱ የሚያዘውን ያደርጋል።